በዚህ ቪዲዮ ላይ የማስመለከታችሁ ስለ ሃይድሮፖኒክ አረንጓዴ መኖ አዘገጃጀት ትርጓሜው በምን ያህል ጊዜ ዶሮች፣ የወተት ላሞች፣ በግና ፍየሎችን እንመግባለን የሚለውን እንመለከታለን። አብረን እንቆይ። ሃይድሮፖኒክ አረንጓዴ መኖ ማለት በቀላል አማርኛ ያለ አፈር የማብቀል ዘዴ ማለት ነው። ይህንን ሃይድሮፖኒክ አረንጓዴ መኖ ለማዘጋጀት የሚያስፈልጉን ግብአቶች ምንድን ናቸው የሚለውን እናያለን። የመጀመሪያው ትናንሽ ባልዲዎችን ታዘጋጃላችሁ። በ5 ሊትር፣ በ10 ሊትር እንደዚሁም የቀለም ባልዲዎችንም መጠቀም ይቻላል። ሌላው ውሃ ታዘጋጃላችሁ። የቧንቧ የዝናብ እንደዚሁም የጉድጓድ ውሃ መጠቀም ይቻላል ማለት ነው። ሌላው ለማብቀል ዘዴ ትሪ ያስፈልጋችኋል። የትሪው ስታንዳርድ 1 ሜትር በ30 ሴንቲሜትር መሆን አለበት። ቁመቱ 1 ሜትር ጎኑ 30 ሴንቲሜትር የሆነ የተለያዩ ትሪዎች ማዘጋጀት ይኖርባችኋል። ከአልሙኒየም የተሰራ ቢሆን ይመከራል። ከፕላስቲክም ቢሆን ምንም ችግር የለውም። እንደምትመለከቱት በእንጨት አድርጌ በፕላስቲክ ያዘጋጇቸው ትሪዎች ይህንን ይመስላል። በዚህ መልኩ እያበቀልኩኝ እየተጠቀምኩበት እገኛለሁ። እናንተም ልትጠቀሙበት ትችላላችሁ። ብቻ የማይዝግ ነገር መሆን ይኖርበታል ማለት ነው። ሌላው ዘር ነው የምታዘጋጁት። የመብቀል ሂደቱ ወይም የጀርሜሽን ቴስቱ 85% መሆን ይኖርበታል። የስንዴ፣ የገብስ፣ የበቆሎ፣ የባቄላ፣ የአተር የመሳሰሉትን ለሃይድሮፖኒክ አረንጓዴ መኖነት ዘር መጠቀም ትችላላችሁ ማለት ነው። እንዴት እናዘጋጃለን የሚለውንም እንመለከታለን። የተለያዩ ደረጃዎች አሉት። የመጀመሪያው ባልዲ ታዘጋጃላችሁ። ከዛ ውሃ ታደርጋላችሁ ሳትሞሉት። ከዛ 2 ኪሎ ግራም ዘር በውስጡ ታደርጋላችሁ ማለት ነው። በባልዲ ውስጥ 2 ኪሎ ግራም ዘር ማለት ለአንድ ትሪ የሚበቃ ስለሆነ በዛ መሰረት እናንተ በምትፈልጉት መጠን ትሪውን አዘጋጅታችሁ 2 ኪሎ ግራም በአንድ ጊዜ እየዘበዘፋችሁ መጠኑን ለማወቅ ለመንከባከብም እንዲያመች በዚህ መልኩ ማድረግ ትችላላችሁ ማለት ነው። ስለዚህ ይህንን በባልዲ ውስጥ ከርኑትና ለ24 ሰዓት ተዘብዝፎ ይቆያል ማለት ነው። ሁለተኛው ደረጃ ከ24 ሰዓት በኋላ ታውጡታላችሁ ከባልዲ ውስጥ። ውሃውንም ታንጣፍፉና በፎጣ አድርጋችሁ በጎድጓዳ ነገር ለ24 ሰዓት በድጋሜ ይቀመጣል ማለት ነው። ታፍኖ ነው የሚቀመጠው። የተወሰነ መጠነኛ ውሃ በቀን 1 ጊዜ ወይም 2 ጊዜ ፎጣው ላይ እያርከፈከፋችሁ ለ24 ሰዓት ትጠብቃላችሁ ማለት ነው። ሶስተኛው ደረጃ የሚሆነው ከፎጣው ላይ ዘሩን እያነሳችሁ ወደ ትሪው ላይ ማዘዋወር ይኖራል ማለት ነው። በዚህ ጊዜ ዘሮቹ የተወሰኑ ነገር ነጣ ነጣ ያሉ ምልክቶች የበቀሉትን ትመለከታላችሁ። ይሄ በዚህ ደረጃ ላይ ካያችሁት በጣም የተሻለ የጽድቀት ደረጃ ወይም የብቅለት ደረጃ ላይ ስላለ ያንን ስለማያመለክታችሁ ወደ ትሪው ታዛዙራላችሁ ማለት ነው። ትሪው ላይ ካደረጋችሁ በኋላ እስከሚደርስ መጠበቅ ነው። በቀን 3 ጊዜ ማጠጣት ይኖርባችኋል። ትሪው ሲዘጋጅ ከታች በኩል ቀዳዳ መኖር አለበት። ይሄም ያስፈለገበት ምክንያት ከበቂ በላይ የሆነ ውሃ በዛ በዘሩ ላይ እንዳይቀመጥ፣ የመብቀል ሂደቱ እንዳይስተጓጎል፣ ባክቴሪያ ፈንገስ እንዳይፈጥር በዛ መልኩ ቀዳዳ አበጅታችሁ አላስፈላጊ ውሃዎች እንዲወጡ እንዲወገዱ ማድረግ ይኖርባችኋል። በአግባቡ ውሃውን ማስወገድ ይኖርባችኋል። እዛ አካባቢ መደፋት የለበትም። መልሳችሁም ውሃውን መጠቀም የለባችሁም። ሽታ አለው፣ ብስባሽ እንዲመጣ ያደርጋል። ትንኞች፣ የተለያዩ ነገሮች እዛ አካባቢ ላይ እንዲፈጠሩ ስለሚያደርግ በጥንቃቄ ውሃውን ማስወገድ ይኖርባችኋል ማለት ነው። በነገርኳችሁ መሰረት ተመልካቾቼ እኔም ይሄው አዘጋጅቼ ዶሮቼን እየመገብኩኝ እገኛለሁኝ። በጣም ደስ ይላል። ቀላል የሆነ የአሰራር ዘዴ ነው ያለው። ዋናው ጥንቃቄዎችን ብቻ እያደረጋችሁ ከሄዳችሁ በ8 ቀን ውስጥ ይህንን መኖ እያዘጋጃችሁ ያሏችሁን ላሞች፣ በጎች፣ ፍየል እንደዚሁም ዶሮቻችሁን መመገብ ትችላላችሁ ማለት ነው። አሁን ስለ አመጋገቡ ደግሞ ነግራችኋለሁኝ። ለዶሮች ሲሆን በ4 ቀን የተዘጋጀውን አረንጓዴ መኖ ወይም በሃይድሮፖኒክ የተዘጋጀው መኖ መመገብ ይኖርባችኋል ማለት ነው። በ4 ቀን ውስጥ መመገብ ሲኖርባችሁ ይሄ ሃይድሮፖኒክ አረንጓዴ መኖ በውስጡ ሃይ ፕሮቲን ኮንተንት ስላለው የእንቁላል ጣይ ዶሮዎች አብዝታችሁ ይህንን ሃይድሮፖኒክ ዶሮቻችሁን የምትመግቡ ከሆነ ስበት ያመጣሉ፣ ይወፍራሉ። ቀጥታ ከሰውነት ግንባታ ጋር የተገናኘ ስለሆነ በጥንቃቄ የእንቁላል ጣይ ዶሮዎችን መመገብ ይኖርባቸዋል። አመጋገቡም 70% የኮሜርሻል መኖ፣ 30%ቱን ደግሞ ይህንን ሃይድሮፖኒክ ብትመግቧቸው ወጪ ትቀንሳላችሁ። ጥራት ያለው እንቁላል እንደዚሁም የተሻለ ምርትም እየሰበሰባችሁ ትርፋማ እንድትሆኑ ከሚያደርጋችሁ ስራ አንዱ ይሄ አረንጓዴ መኖ በጣም አስተዋጽኦ ያደርግላቸዋል ማለት ነው። ለበግና ለፍየል ሲሆን በ7 ቀን፣ ለወተት ላሞች ሲሆን ደግሞ በ8 ቀን ይህንን ሃይድሮፖኒክ አረንጓዴ መኖ እያዘጋጃችሁ እንስሳቶቻችሁን በቀላሉ በዚህ መልኩ መመገብ ትችላላችሁ ማለት ነው። ተመልካቾቼ በዚህ ርዕስ ላይ ለዛሬ ነበር ቆይታ ይሄን ይመስላል። በሌላ ጊዜ ይዤላችሁ እመጣለሁኝ።